አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ኢንሻአላህ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ቤተሰብ የሆናችሁ ወዳችሁና ፈቅዳችሁ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ለዛሬ ደግሞ ያስኩላችሁ አጠር መጠን ያለች ሾርባ አሰራር ነው ማለት ነው። የአትክልት ሾርባ። ይሄ ውሃውን እዚህ አፍልቻለሁ። ከዛ ውሃው ከፈላ በኋላ ሽንኩርት፣ ድንች፣ ካሮት እነዚህ ነገሮች ከታተፌ ውሃ የፈላል ጊዜ ይሄው ጨመርኩት ማለት ነው። ከዛ እንደምታዩት ደግሞ ቅመም አንድ እንትን ማጊ ጨምሬበታለሁ። ከዛ ከርማዋለሁ ማለት ነው። እና ወዶች ይሄው በዚህ መልኩ እንደምታዩት አሁን ደግሞ እየበሰለ ነው። ምስር እጨምርበታለሁ ማለት ነው። ተመልከቱ። ምስሬን ከጨመርኩ በኋላ ከዛ ይበስላል ማለት ነው። ይሄው እንደምታዩት በዚህ መልኩ አመሳስያለሁ። ከዛ በቃ ይበስላል ማለት ነው። እና ውዶች ይሄው እንደምታዩት በዚህ መልኩ እየበሰለ ነው ማለት ነው። ይሄው ያመሳሰለው ይመስላል። ይሄ ጉዶችዬ አውርጄ ዝጋ ልፈጨው ነው ማለት ነው። የፈጨውት ነው ያለሁት። በስሏል። ተመልከቱ ማለት ነው። እና ይሄው ፈጭቼው በዚህ መልኩ ሆኗል። ተመልከቱት። ቀጭን ነበረ። ከዛ ሾርባ የተዘጋጀው የእንትኑ ማለት ነው። ይሄንን ማጊ የሚለው ሾርባ እንጨምርበታለን ማለት ነው። ለምን ቀጭን የነበረውን ወፍራም ያደርገዋል። ታውታላችሁ። ይሄው በዚህ መልኩ ካደረኩ በኋላ ቅመም ጨምርበታለሁ ማለት ነው። ትንሽዬ ከሞን ሳይበዛ ከዛም ኮርኩም ሾዬ አሁን ከሞን ግን ሁለት አይነት ነው። አንደኛው ጠቆር አድርገን የፈጨነው ነው ቆልተን ማለት ነው። አንደኛው ደግሞ ሳይጠቆር ፋትህ የሆነ ማለት ነው። ይሄ በዚህ መልኩ ከጨማመርን በኋላ ቅመማችንን እናመስለዋለን። ያው በዚህ መልኩ ከድኛዋለሁኝ። ከዛም ይበስላል ማለት ነው። መጨረሻ ላይ እንዴት እንደሚሆን እናያለን። በሂደት ተከታተሉ። ይሄ ውዶችዬ ቅድም በጣም ቀጭን ነበረ። አሁን ደግሞ በምታዩት መልኩ ወፍሯል ማለት ነው። ጨው መጨመራችንን እንዳንረሳ። ጨው ያኔ ትንሽዬ ነው የምንጨምረው መጨረሻ ላይ ነው። እንደዛ አድርገን እና ጨው ስላችሁ ትንሽዬ ነው የሚጨመረው። ምክንያቱም ማጊ ስለጨመርኩበት
ማጊው ጫው ያለው እንደገና ይሄኛው ደግሞ እንትኑ የሾርባው የተዘጋጀው እንትን አለው ጫው አለው ራሱ ማለት ነው። እና ስለዚህ እናንተ በትንሽዬዋ ነው መጨመር ያለባችሁ። ጫው በብዛት ለማይፈልግ ሰው ባትጨምሩበትም ያኔ ችግር የለውም ማለት ነው። ምክንያቱም እንደነገርኳችሁ ማጊና እንትኑ ይሄኛው የሾርባው የተዘጋጀው ስላለው ማለት ነው ውዶቼ። እና እናንተም እንደዛ አድርጋችሁ ሞክሩ፣ ተጠቀሙ ማለት ነው። ውድ የሀገሬ ልጆች ኢትዮጵያውያኖች ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው ውዶችዬ። በመልካም ነገር እንተዋወስ እና እንደዚህ እላችኋለሁኝ ውዶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ፣ አላህ ይጠብቃችሁ። ሰላማችሁን እመኛለሁ። በሌላ ቪዲዮ እስከምንገናኝ አዲስ ነገር ይዤ እስከምመጣ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።